የፊት መሸፈኛ ወልሂጃብ በዚህ በሂጃብና በኒቃብ የሚቀልዱ ሰዎች አሉ። እቺ ኋላ ቀር ገገማ እንደ ጀናዛ ተገንዛ አዑዙ ቢላህ ይላሉ ሙስሊሞች ራሱ ድንገት ብቅ ሲሉ ሲያቸው አዑዙ ቢላህ በጧቱ ተገንዛ ይላሉ። ሱብሃንአላህ አጅማ ወላሂ። ያችኛዋን ግን ፊቷን ከፍታ ጌጧን እያሳየች ተኳኩላ ወርቋን እያሳየች አንገት ላይ ያለን ሐብል እያሳየች የምትለው ምን መስላቸው ነው? ችግር የለባቸው ሙዛሬ። ችኛዋ ግን እስላምን አክብራ አላህን ፈርታ አኺራዋም ስላሰጋች ናም ሸሪዓ ያዘዘውን ነገር ተፈጻሚ ስላደረገች ይሰለቁባታል፣ ይቀልዱባታል። የዛሬው መንገድ እንኳን ሰራተኛ ያስፈልገውም ይኸው እየጠረገችልን ነው። ጆሮአችን ይሰማል። ሱብሃንአላህ አጅብ ነው። ሸሪዓን ያዘዘው ሴት ልጅ አንድ ክንድ ቀድር ልብሷ እንዲገተት ነብዩ አለይሂ ሰላም አዘው። ቢነጀስ እንኳን ቀጣይ አፈር እንደሚያጸዳው ተናግሯል። ለትኛው አለ በጎተት ነው ያለው። ሱብሃንአላህ እሷ ስለለበሰችው እሷ ስለተሸከመችው ግን የሚሳለቁ ሰዎች አሉ፣ የሚያፈዙ ሴቶችም ወንዶችም ማለት ነው። ይሄ ድርጊታቸው ከኢስላም ይወጣቸዋል። ወደደም ጠላም ይወጣል። ለምን? በሸሪዓ ነው እየቀለድክ ያለው። በሸሪዓ መገለጫ አይፈቀድም መቀለድ። አላህን